ሄይ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የእናቶች ቀን ነውና በጣም ደስ ብሎኛል። በነገራችን ላይ አንድ ቀን ብቻ አይደለም የእናቶች ቀን መሆን ያለበት፣ 365ቱን ቀን የእናቶቻችን ቀን መሆን አለበት። ምክንያቱም እነሱ ለኛ ብዙ ዋጋ ከፍለዋል፣ በጣም ብዙ ዋጋ ከፍለዋልና እናቶች የሆናችሁ እንኳን ደስ አላችሁ፣ እንኳን አደረሳችሁ። የእናቶች ቀን ስለሆነ ማለት ነው። ያው ይሄ መከበሩም ደስ ይላል። የእናቶች ቀን ተብሎ ቀን ተሰጥቶት ራሱ ይሄንን ቀን ማስታወስ ራሱን በቻለ ትልቅ ነገር ነውና እንኳን አደረሳችሁ ላለው እናቶች። በመቀጠል ወደ እኔዋ አለሜ የኔ ወርቅ ወደ ሆነችው እናቴ ስመጣ የኔ እናት ትለያለች። የሁሉም ሰው እናት ትለያለች፣ ግን ከአንዳንዴ ትዕግስቷ በጣም ይገርመኛል። እኛ እኮ እናጠፋለን እና እናድዳታለን፣ ግን ማለት ምን ያህል ሰፊ ቢሆን ነው ልቧ የማትናገረን የማትናደድብን ነው። ተናዳም ሊሆን ይችላል የማታሳየን ንዴታ ኃይለ ቃል እንኳን ተናግራን አታውቅም። ሁላችንም እኛ ልጆቿ ብዙዎች ነን እና ግን እርግጠኛ ሆኜ የምናገረው አንደኛውንም ልጅ ምን አባ ከማለት የዘለለ ነገር ተናግራ አታውቅምና መታደል ነው እንደዚህ ሰፊ ልብ መኖር እና የኔ ውድ እናት መልካም እናትሽ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የምር እንትን አላ ይሄ ብዙ ነገሮች እንኳን አፕን ሲያደርጉብኝ አንቺን ማሰብ ለኔ በቂ እንድረጋጋ ማለት ነው። ብዙ ጊዜ አልናገርም፣ ሁሉ ነገር በሆዴ ነው የሚይዘው፣ ግን ከአንዳንዴ በጣም ኦቨር ሲሆንብኝ ትንሽ በቃ አይኔን ጨፍና አድርጌ ምናምን ነገር አስባለሁ። ማለት በቃ እናንተ ጋር ነው የማስበው። እናቴን ማሰብ ለኔ ብቻ ያረጋጋኛል እመቤቴ። እና እኔ ካንቺ የምፈልገው አንድ ነገር ብቻ ራስሽን እንድትጠብቂ፣ ጤናሽ ላይ ፎከስ እንድታደርጊ፣ እሱም ብቻ ነው ካንቺ የምንጠብቀው። የምጠይቅሽም ይሄንን ብቻ ነው። ምክንያቱም አንቺ መኖር አለብሽ ለኛ፣ ታውቂያለሽ። ለኛ መኖር አለብሽ፣ ይሄ ግዴታ ነው። እንዳንበታተንብሽ መኖር አለብሽ። ስለዚህ ጤንነትሽ ላይ በደንብ ፎከስ አድርጊ፣ ራስሽን ጠብቂ። ነገሮች ሳይበላሽበት እና በጣም ብዙ ጊዜ ይገርመኛል። ከራኩኝ በኋላ ነው እንትን የምለው በአካል እኔ እወድሻለሁ ብዬሻለሁማ አጠገብሽ ነኝ ምናምን። እሱ ነገሬ በጣም ነው የሚያናድደኝ። ግን ነገ የሚባል ነገር የለም። የሰው ልጅ እንደ ድንገት የሆነ ነገር ይሆናል ነው። በቻልነው አቅም ፍቅራችንን መግለጽ እንችላለን። ግን እኛ በድብቅ ነው የምንወደው ሰው በድብቅ። ግን እንደዚህ መሆን የለበትም። ያው ግን ደግሞ ወድሽ ታውቂያለሽ፣ በጣም መልካም ሰው ነሽ፣ በጣም መልካም ታውቂያለሽ። ብዙ ሰው ነው የሚቀርብሽ በደግነትሽ፣ ሆደ ሰፊ ምናምን የሚባለው ነገር የምር እውነት ነው። በጣም ሆደ ሰፊ ነሽ። ብናቃጥልሽ ራሱ ምንም አትናገሪ። ይገርመኛል ከአንዳንዴ እኔ አላጠፋም እንዴ ምናምን ነገር እላለሁ። ሰው ነኝ፣ አጠፋለሁ፣ ልጅ ነኝ፣ እሳሳታለሁ ነው። ግን አላስታውስም የተቆጣሽኝን ቀን ራሱ ማለት ነው። እና ይሄ ምንኛ መታደል ነው እላለሁ። እግዚአብሔርን ምንኛ መታደል ነው። እና እኛ ልጆች በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እግዚአብሔር አምላክ እድሜና ጤና ይስጥሽ። ደግሞ አምላክ ፈቅዶ ሁላችንም ልጆችሽ በየቦታው የተበታተነው ተሰብስበን አንድ ቀን ህልሜ ነው የምር ህልሜ፣ ሁላችንም አንድ ቀን ተሰብስበን አብረንሽ እናከብራለን ብዬ አስባለሁ።
በቃ ቢያንስ ይሄንን ቀንሽ አብረን ብናከብረው በጣም ደስ ይለኛል። ሁላችንም ከያለንበት ተሰባስበን ማለት ነው። እንደዚህ ልትንትናችን እንደወጣ እንሰባሰባለን በደስታ ብዬ አስባለሁ። በሌላ ነገር ሳይሆን እና መልካም የእናቶች ቀን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። አለሜ ነሽ፣ ሁሉ ነገሬ ነሽ። ችግሬንም ብነግርሽ የምትካፈይኝ አንቺ ነሽ። ኑሪልኝ እናት። በጣም ነው የምወድሽ ከምነግርሽ በላይ በጣም። በዚህ ምድር ላይ አንቺን ብቻ ማሰብ ለኔ በቂ ነው። ከብዙ ነገር ነው የሚያወጣኝ ስላንቺ ካሰብኩ። እና ኑሪልኝ እናቴ፣ እንድንኖርልሽ ልጆችሽ። አንቺ ኑሪልን። እንወድሻለን።